ልደቷን ያከበራችሁ ገስት ላይ ያላችሁት በአጠቃላይ እናንተ ሸቀላችኋል። እስኪ ከርቀት ነው አይታየኝ ሽጥልጥ እኔ ምንም የሸቀልኩት ነገር የለም። እናንተ ምን ነው ቤት አይሸቀልም እንዴ? እኔ እኮ ቤቴ በጣም አይሸቀላል። ነረጂ ጀመሩ ለመስዋቸው ወይ መከራዬ ብቻ ገስት ላይ ነገሪያቸው ርጉዝ ነኝ ትሙት አያስፈልግም። አረጋይ ተጨናነቃቃ አያስፈልግም። መቼስ አንመልሰው ባህላችንን ለሰማይ ለውሻ ነው አሁን የምትሰጡኝ። በአጠቃላይ ለውሻዬ ቀሚስ ይገዛል፣ ሕክምና አለ፣ ስንት ወጪ አለብን ብታዩ። በጣም ገፎና ብቻ እንዳትይዝ ቆይተሽ እንዳይ የተቀመጠችው ውሻ ይመቻት። ውሻማ ታውቃለህ ነግሬያት ነው ሽቀላ አለ ምናምን ብዬ ነው ያስቀምጥኩት። እግዚአብሔር አሁን ምን እያሰቡ እንደሆነ ቴንኪ እንኳን አመጣሽ ወረድ ለዚህ እኮ ነው የምወድሽ ሀቡዬ። የውሻዬ ከሁለት ወር በኋላ ወይ ከጃኒ ወይ ከአንዳቸው ውሻ ካላቸው ጋር ጌም ትጫወታለች ብዬ አስባለሁ። ፊፊ አሜሪካ ያለችው ከሷ ውሻ ጋር ለምን አታረጊው? እንዳጠማችን ነው ፊፊ ከዚህ በፊት ለውሻ እንትን ምላለች፣ ምንድነው ጌም አጫውታለች። ምናልባት አሁን ፈቃደኛ ቆይና ፎንቲ አንዳቸውን እንጠይቅና ወይ ከጃኒ ጋር ጃኒ ሁለት ውሻ አላት፣ አንዳቸውን ጠይቀን ቀጠሮ ጌም እናዘጋጃለን ለውሻ ሴት መከሰመነ ቀበለ መጣጣማ አይደል? እኔ ከበር ነበር ያልኩት አንቺ ለሄሪ ሲሰማሽ እንዴ ላይ ከእንደዚህ ማለት እንደዛ ሳይሆን ስሚ፣ በፕሮግራም ማድረግ እንችላለን። ወይ አንቺ ቀድማ ወይ እኔ ቀድማ ችግር የለውም። እኛ እንሻማ ማለት በኋላ ነው አንቺ ከሁለት ወር በኋላ ነው ቀጠሮ ጌሙ። ከቀጠሮ ጌሙ ከሁለት ወር በኋላ ከአንድ ወር በኋላ የሄሪ ልደት አለ። ባይኖርም አከብራለሁ። ውዴ ህዝቡ ደስ ተደራረበብና ውሻ ልደቱ ባይኖረውም እንትን ገባሽ በቃ ደስ እንዲላለ አቢባ ትልቁስ ደግሞ እያሉ ብዙ ሰዎች እያስጨነቁት ስለሆነ ለትልቁም ጋይስ ከአንድ ወር በኋላ እናከብራለን። ወጪ እንዳይበዛባችሁ ብዬ ነው። በጣም ራቅ አንድ ወር በጣም እንዳለው ልብስ አለ ምናምን ስልጥ ይላል። እሱ የአንገት ጤና አለው ምናምን በጣም ነው። ግን ቤታ የምታስብልን ታውቂያለሽ፣ ለእኛ ወጪ እንዳይበዛብን ከአንድ ወር በኋላ በጣም አርቃ እኔ ክፉ ሰው በሆን ኖሮ 15 ቀን አለ ነበር። የዋኔ ታውቂያለሽ ገራገር ነኝ። ከአንድ ወር በኋላ ለትልቁ እኔ እኮ ፈልጌያለሁ አቢባ። ብዙ ሰዎች ኧረ ቤታ አታዳይ ለትልቁ ውሻሽ እያሉ ስለጠየቁኝ ብቻ ነው ማርያም እንዴ እሱም ስለ ልቦና ይጎዳል እኮ እንዴ የእሷን እንደዚህ ያልኩት ላይ ይርሚዬ በጣም አንበሳ ለሰጡትም ሆነ ለትንሽ ጊፍት ለሰጡትም ጀምሮ ማርያምን በጣም ነው የምናመሰግነው። የአንበሳው ደግሞ እግዚአብሔር ያክብራችሁ። ሄርሚዬ ማኪ አንበሳ የሰጣችኋት እግዚአብሔርን በጣም ነው የማመሰግነው። አይገባም ነበር ግን ወይ ከፍሎ ነው ሳይከፍል የገባው እኮ ልልሽ እኮ ነው። ለእኛ ከፍዬ አላየንም ስሚ አንቺ ቴንኪው አያስፈልግም። ለአንቺ ያለኝ ክብርና ለውሻሽ ያለኝ ከፍለው ነው የገቡት። 15,000 5,000 ከፋፍለው ነው የገቡት። ከፍለሃል ወይ
እየገዛ መሰለኝ። ቆይ እንረጋጋ። አትመኝ ብትቆርጡ አይደለም ካፍሏል ቤታ ወይ አሁን አንደኛው ውሻ ስነልቦና እንዳይጎዳ ዛሬ ቲክቶኩን እንዳያይ ከልኪው። ለምን ሪከርድ ምናምን ሲያይ እንዳይደብረው። ዘንድሮ ቤታ ሰራ አይደለም። እሺ በአበባ ነው የገባው ነው ይሄው ኮመንት ነው ወርግቧ ጽፋለች። በአበባ ነው የገባው አቤት ይሰማል። ክፈል እንዴ! አስወጡት፣ ንቀሉት። ከፍሏል እያሉ ነው። ሀቢባ አላየንም መሰለኝ። ጎበዝ እናት ቀጮ አስወጭልኝ። ቀጮ አልከፈለም። ከፍሎ የማን ቱርክ ነው የማን ጨርቅ ነው? ማን ከፍሎ ማን በነፃ ይገባል? አልከፈለም። እስኪ ከፍሏል። ይቺማ ማርያም ኮመንት ናት። በቃ አልከፈለም ብለዋል ሞዴሬተሮች። እንኳን ምን አባባሳል ለቃቃሚ እኛ ለፍተን የሰራነው እርጉዞኝ ታፕታፕ ኮፒ ሊሽ ደምን ፎጭ አርጌ ከፍዬ እሱ ሳይከፍል ኧረ እባክሽ እኛ ልባችን ለማስበለት ዛሬ 3 ቀን ወይኔ ቤኪ እናመሰግናለን። እኔ አባት ቴንክ ዩ ሶ ማች ማርያም ቃልልኝ ነው ሀቢባ። እኔ ለራሴ ድንግጥ ነው ያልኩት ታውቂያለሽ። እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ውስጤ ሰንቀን ያለ ቤታኛን ሊባርኩ ንገሪያቸው። ምንም ወይ በቃ ስልኬን ይዘጋል። ወይኔ ስልኬን ቴንክ ዩ እናመሰግናለን። ስልኬን ይዘጋል። ወይኔ ሀቢባ ወይኔ ይታየናል። ተሰክቷል። የማስጠቀው ግን ሀቢባ ነገር ካልተሰማ ከፍሎ መግባት የፈለገ ሰው እንዲገባ በኋላ ከፍለን አላስገባችም ሀፒ በርዝዴይ ማለት አልቻለም ብለው ስሜን እንዳያጠው ቪአይፒ ጋይስ ከ5 ሺህ ለመጀመሪያው ማለት 5 ሺህ ከከፈልን ትገባ 5 ሺህ ከከፈላችሁ ትገባላችሁ ዶቼ። እነሱ አሁን ያሉ አሁን ሳሪና ረጁ 20 ሺህ ኮይን ሙኒት የሰጠቻቸው ላይ ተቆርጦ ነው 10 ሺህ ኮይን ሀቡ ሰጥታና መማር 15 ሺህ ኮይን በላይ ሰጥታና ጋይስ 20 ሺህ 30 ሺህ አላት መማር የሰጠችው ከፍላኔ ሰጠና ለሄሪ ነው ተቀሻ ለሄበን አውጥተሽ እንድትገዢላት አደራ። ወይ ሀቢባ የሚያስፈልጋትን ነገር እንድታሟይላት ነው የከፈለው። በኋላ ገባለሁ አልኳት። ከገባሁ በኋላ ከፍላለሁ አልኳት። ለምንድን ነው የኔ ሀሳብ ቀልቀበል ኤክስቼንጅ እያደረኩ ነው። አንቺ ሀቢባ ደግሞ ወይኔ ሀቢባ ረጁዬ፣ መማርዬ፣ ሳሪዬ ሰላም ናችሁ? አለ አንቺ ለውሻችን አንቺ ውሻችን ቤታ ስሚኝማ ስሚኝ የማንሙት አንቺ የከፈልኩ ነው የውሻውን ምግብ ሁሉ አብራ እየበላ ውሻው በሰውነት ተራ ጎዳና ያወጣ ሰውዬ ደግሞ ዛሬ ቤት የገዛ ውሻና ሀቢባ ከሰውነት ተራ ጎዳና ያወጣው ጉበት እየበላ አቢዩዝ የሚያደርግሻ የተመለከታት ኔ ይሻ ውሻና አቢዩዝ የሚያደርግ ሰው ቤታ ጋር አይገባም። አንፈልግም። እኛ ምን ትሰራላለን? ወይ አልከፈለው ወይ ምን አላለ ሚጣ ያለው እስኪ ሚጣን ሳባት መች ከፈለች ትክፈላ 5 ሺህ ሰማያዊ ልብ ሰማያዊ ልብ ነው 3500 ይቀርባታል። ምንድን ነው አንቺ
አቢባ ሁለት ቃል ለምናገረው በአንድ ሺህ ኮይን ሁለት ቃል ኧረ ጌታ ምስክር ያንስሽ ኢየሱስን አይደለም ያምሻል የምን አንሽሽ 2400 ኮይን እንዴ ኮይን ሀቢባ አንዴ ቢታለው አንዴ ደቂቃ ጠይኝ በእግዚአብሔር አይባ እንዴ እንትን እኮ አይደለም ገጽ እኮ አይደለም ሁሉም ሰው ቤታዬ ንገሪኝ በእግዚአብሔር ምጣዱ ሰው ልጅ ሴትዮ ምር የምትከታተል የሚጨቃጨቀኝ ነው አይደለም እኔ ታረጋግተኝ በቃ ዝም በይ አንዴ እሺ ቤታዬ እኔ ምን ቤታ ስሚኝማ ስሚኝ እኔ እኮ ለኔ ልደት እንኳን 25 ይዞ አልገባም ላንቺ ለውሻት እኔ እኮ ግራ አለኝ እኮ ነው የማኔ ሱዳን ጋር ሄደና አረ ይመችሽ ስንት አመቷ ነው ፌቨን ማን ሄደ ከአይን ያውጣሽ በያት በቃ አደግ ስትል በቃ ወይ ለፍራይዴ ለእንግሊዝ ውሻ እንድራታለን እንደው ቢያንስ ውሻቸው እንኳን ውጭ ከሄደ እና ጌም እንጫወታለን ቤታዬ ጌም ያንተ ውሻና የኔ ውሻ አስብበት ጌም እጫወታለሁ በኔ ውሻ ባንቺ ውሻ እንጫወታለን ክርስቶስ አስበ በቃ 2000 ኮይን የሰጠው ይበቃል እሺ ስሚ ጌም እንጫወታለን ትገቢያለሽ አትሊስት ውሻና አብላት እስከዛ ድረስ ፋይቱን የማነ ይሙት በስመ አብ ወይኔ አንቺ ይምዲ አራጂ ለምን አመጣ አቤልዬ ናግባ እኔ ከፈለታለሁ ግባ ወንድሙ አለው ዳይመንድ ጋር 5000 ካልሰጠን ገዝቶ ላይ አልገባም ለኔ ልደት አልሰጠኝ አቤልዬ ለውሹ 5000 መግቢያ ቆይ ጠረጴዛ ላይ ያለው ምንድን ነው ስጦታ ወረቀቱ በላይ ስጋ ምናምን በላች ይሄ ስጦታ ወረቀቱስ እኔ መንዳት ኦ ነው እንዴ በላሽ ምግብ አላየህ የአንበሳዎቿና ኧረ አላየሁ አንበሳው ነው የተባረከች ውሻ እንደ እኔ ራሴ ይሻላል ሀቢባዬ ማርያም ፌር አይደለም ነው እነሱ እኮ ካልተከላከሉ ቤታ የሚገርመው ግን በስላሴ የውሻ እንዴት ያከበር ነው እንለያለን እኛ ደግሞ አቤላዬ 5 አንበሳ ወረደ ለውሻው ለሌላ ወረደ ስማ አንበሳ ግቢ ተከፈተ ለውሻ This is not real, bro. የሰው ፍቅር አለሽ እኔ ያኔ እንኳን ስሰዳደብ እንደዚህ ያልኩ አልተቀመጠም። ቤታ በእውነት የሰው ፍቅር አለሽ የማንን ሲሪየስ እኔ ሁሌ ነው የምልሽ ታውቂያለሽ። ብንሰዳደብ ምንም ቂጥም ምንም ብንባባል ችግር የለም። ውሻዋ ግን የሆነ ቲክታከርን ነው የምመስለው። ጌታ ምስክር ሀቢባ ይሄ ዩቲዩብ ላይ እየታየ ነው።
ትዊት ጀምራለች እኮ ትዊተር ምናምን ጀምራለች። የለው ትዊተር አቢባዬ ኖ ሰላሙኑ ቤታ ማለት ነው ቲክቶክ አንሰማ ወይኔ አሁን ነበር ቴንኪው ልበለው አቤል ቴንኪው ፎር ካሚንግ የቀጠሮ ጌሜ ላይ ኮንግራ በዚህ አይነት ማለት ነው አካውንት ከፍቶ ማለት ነው ቲክታክ ሻፕ ላይ የውሻ ልብስ እያለበሽ ማለት ነው የውሻ ምግብ እያስበላሽ መሸቀል ነው እንጂ ይሄ ያዋጣል። 25 ያዋጣል። በጣም ነው የሚያዋጣው። እናመሰግናለን አቤል ማርያምን ሰይጣን ውሻ እኔ ራሴ አሁን ፈርታኝ ነው ጌታ ምስክሬ ነው። እኔ ራሴ በውሻዋ ማለት ነው በጣም ነው የምትጮኸው። በግድ ህይወቴን ያበላሸችው ግን ዛሬ ሽቀላ በውስጧ ነገራት እንዴ ታወቃለች። አቤት ለውሹ ቀላ ነው ባክሽ ለዛሬ ሳታስወግድ ብያት እንጂ እናቴ ትሙት አስቸጋሪ በቃ ላውጥቼው ልጣጣት ምትል ለብሳ እኮ ነው የመጣችው እኮ ቂሊቂሊ ብላ ነው የመጣችው። ማች እያደረጋችሁ እኮ ነው ራሱ ዞር ብትሉ ከመጥቶ ታደርጋለች። ኤኒዌይስ ባይ በኋላ እንገናኛለን። እሺ ቤታዬ እናመሰግናለን። እሺ ተቃጥሉ ሚታየቀጥሉ ሚታጨምርበት እንደ በዚህ ተቃጥሉ ታሰጥሩ ይገባችሁ ማለት ኒኮላስ ዋን እንደለበስኩት እኔ ራሱ እንዴ ቀሚስ ይሷለች። እሺ ቀጥይ ሚታ ወይ ሚታ እንዴ አድናን እነዚህ ለባልና ሚስቶች ምን ይሁኑ ነው? አድናን ወይ ቤታዬ ወይ አንተና ሃፒ በርዝዴ አፍተር ፓወርና ቴንክ ዩ ሶ ማች ሚጣያ አመሰግናለሁ። እኔ እናት ያንቺም ጌም አለ አይደለ? ጌም አለሽ? አዎ ለዳቤ አስተዋውቁ በውሻ ልደብየው የማልጨክን አስተዋውቁ። እሺ በቦቼ ከዳቤ ሜይ 16 በኢትዮጵያ ከምሽቱ 4 ሰዓት በዱባይ ከምሽቱ 11 ሰዓት ታላቅ የቀጠሮ ጌም አለ። ሁላችሁም መጣችሁ ታም ሼር ኮፒ ሊንክ ሰፖርት ማድረግ የምትችሉ ሰፖርት አድርጉን። ወደ ሀገራችን ልንገባ ስለሆነ በዚህ ወር እና ሰፖርት አድርጉን ለማለት ነው። ሀቢባ ያለግና ሊውሻይ እነሱ ነው ሀገራቸው ስለሚገባ አመሰግናለሁ። ቴንኪ ማሮቼ በጣም ነው የማመሰግነው። ሀው የመጨረሻ የምትይው ነገር አለ? ሳሪ አስቸገረችኝ። በቃ ልውጣ ነው ማርያምን አልቀመጣለች እና ሳሳን እንገደግ የምንጠውታው በቃ እሷ አውጥቼ ልብሷን ቀያይሬ ጠራርጌላት ምናምን ልብሴን ቀይሬ መግባት ነው። ቴንኪ አለ ላይ ዋና አፍተር ዋና ምናምን እኔ አሁን ኦኬ መማርሻስ አትጮቺ እየመረጠቅ ነው ስክሪንሾት እያደረኩ ውሻ ገዛ እንጂ ይወስዳል። ቤታ አሞሮ ይክፈልና ሃፒ በርዝዴ ይክፈል እናቴ በነዛ የለም ክፍል 5000 ኮይን የከፈለ ደግሞ መባረክ የለም እንዴ ረጁ እኔ ቤት ብቻ ነው አንቺ መባረክ የለም አይልሽ በጣም ነው መባረክ ያለው። እኔና ሳሪ እንደተባረክን ነው ስንመጣ ብታይ እና ለእናንተ ብቻ ነው ለእኔስ
አሁን ሀቢባ የሰጠሻትን እዚህ አስመሰልሽ ሰዎች ማለት እዚሁ ቤት አስመሰልሽ ሰዎች 10 ሺህ ነው የሰጠው። 10 ሺህ ነው ማርያምን አልባረኩም። ችግር የለውም ውዶቼ፣ ሌላ ቀን ትባርኩኛላችሁ። ችግር የለውም። በቃ እያስቸገረችሽ ነው። እውነት ውጭ በቃ እያስቸገረችሽ ነው። ቤት አይ ማርያምን ስለመጣችሁ በጣም ነው ክርስቶስን የማመሰግነው። እግዚአብሔር ያክብራችሁ። ስለጠራሽ እናመሰግናለን። እሺ ቤት እናመሰግናለን። ትደግ ትውለድ ትመንድ መርቋት ገርጉዝ ምርቃት አባይነን መርቃት ሄቨንዬ እንኳን ተወለድሽ፣ እንኳን ወደዚህ ምድር መጣሽ፣ እንኳን አወቅነሽ። እደጊ ተመንደጊ፣ አድገሽ ለቁም ነገር በቅተሽ እናትሽ ቤታን የምታኮሪ ያድርግሽ። ሞዴል ሆነሽ በደንብሽ ያው ገና ካሁን እያሸቀልሻት ነው። ገና ካሁን ያው እናቃለን እናትሽ ጋር ነው የሚገባው። ማነሽ ሀቡዬ ሰሚራ ታውቂያታለሽ? የሰሚራ ውሻ የጉቺ ሞዴል ናት። የጉቺ ሞዴል ገና ደግሞ የቤታ ውሻ ደግሞ የነ ፕራዳ የነ ኤልቪ የነ የትልልቅ ብራንዶች ሞዴል ትሆንና ለእናቷ ትልልቅ ገቢ ታመጣለች። እና እናትሽ እንደዚህ ውድ ምግብ እያበላች እያዘነጠች ጥፍርሽን እያሰራች ሜካፕ እያስቀባች እያደረሳለች። አንቺ ደግሞ ብድሯ መከፊበት ሰዓት ነው። ሞዴል ትሆኝና ለተለያዩ ብራንዶች ገቢ ታስገቢያለሽ ለእናትሽ። ሞዴል ስትሆኝ ደግሞ እኛ መተን ልደትሽን ማሟሟቃችንን ፎጭ አድርገን ደግሞ በነፃ አይደለም ገብተን ሃፒ በርዝዴይ ያልነው ቪአይፒ እና ቪቪአይፒ ከፍለን ነው። ስለዚህ ለእናትሽ ነገ ሞዴል ስትሆኝ እኛንም አክስቶችሽን እንዳትረሽን። ወይ አትረሳት ማርያምን አቡዬ። ወይ በስመ አብ። በተለይ እናቷ ታውቂያለሽ እኮ እንደዚህ ሰው የሌላት ታውቂያለሽ። ብድር እና የደግ ልጅ ምን ልትሆን ነው? ደግ ነው የምትሆነው። እንደነ የመጣች ሰፖርት እንድታረገን ፈችላት። አይ ግን የእውነት ከልቤ ማርያም በጣም ነው የማመሰግነው። ማርያምን ከልቤ እንዳትወድቅ እንትን እንዳትለኝ ነው አስቸግረኝ። የመጀመሪያው እኮ ነው ቤታ፣ በኢትዮጵያ ታሪክ እኮ የመጀመሪያው የውሻ ልደት እንደዚህ 25,000 ህዝብ ቁጭ ብሎ የተከበረበት የመጀመሪያው በኢትዮጵያ ታሪክ የመጀመሪያ ልደት። ይሄንንም እናከብራለን በቅርብ፣ በእውነት በቅርብ ጣመሻ ከዛ ሀቡ አሁን ውሻሽን መቼ እንደምትገዢ ቀኑን እንይዘዋለን። አመቱን ከዛ እንጠብቀዋለን። ቤታ በጣም አስቸግራታለች። ቻው ወዳችኋለሁ። እሺ በቃ ሰላሙኝ ቤታ በኋላ እንገናኛለን። በሚረድ የሚታወቃችሁ ማርያም እሱ ማይክ አመሰግናለሁ። እሺ ቻው።